ላብራቶሪውም ጋር ሄዶ አሳየው ውጤቱ ይኸው ነው። በቃ ነፍሰ ጡር ነኝ ይለዋል ማለት ነው። አያት ቅድመ አያቶቻችን እንዳለ በመናፍስት አምልኮት ነው የተያዙት። አያቴ ጋር እየኖርኩኝ ነበረ፣ አባቴ እናት ጋር እያደግኩኝ ነበር እና እንዳልኳችሁ አያቴ በህልሜ በጣም ነበር የሚያሳድደኝ። አቤት እክለው አይነቅልም ያርጋል በጸጋ ለዘላለም የወይን ግንዶን የተደገፈ ያልፋል ሁሉንም እያሸነፈ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ኢትዮጵያን በውጭም በሀገር ውስጥም ያላችሁ እንደምሰነበታችሁ፣ ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ጸበልተኛ ቲዩብ ነው። ሁላችሁም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቻናሉን እንድታበረታቱ ፈልጋለሁ። ያው እኔ ሰሞኑን አልነበርኩም፣ ሰማዕቷ ጋር ሄጄ ነበር። ያው ህማማትም ሳይገባ እንዲሁም ደግሞ ጾሙም ሳያልቅ ልግባ ብዬ ነው እና አካኳር ሴማ ነበር የገባሁት። ያው ሰሞኑን የሄዳችሁ ሰዎች ታውቃላችሁ ብዬ አስባለሁ። በ28 ነበረ ማር እየተሰጠ የነበረው ማር እየተሰጠ ነበር እና ብዙ ምስክርነቶችን እየሰማው ነበር። በማር ስጦታ ብዙ ሰዎች ተፈውሰዋል። ከህመም ከካንሰር ከምን ሁሉ የተፈወሱ ሰዎች ነበሩ። ምስክርነት እየሰማው ነበር እና እዛ ሄጄ ምንድነው ፈገግ የሚያስብልም ነገር የሚያሳዝንም ነገር አጋጥሞኛል። ምንድነው ቦታው በጣም የተቀደሰ ቦታ ነው፣ ብዙ ሰው የዳነበት ቦታ ነው። ነገር ግን አሁን በተለይ ደግሞ ከሁለት ዓመት ወዲህ ይመስለኛል ሰው በበዛ ቁጥር ቦታው ላይ የነበረው ህግ ትንሽ እዛ ማውራት አይፈቀድም። ልክ እንደ ሲሪንቃ ነበር በፊት ማለት ነው ሳቀው። አሁን ግን ሰው ወሬ ያወራል፣ ስልክ አይፈቀድም። ሰው ግን ተደብቆ ስልክ ያወራል፣ እዛው አጠገብ ሆኖ ስልክ ያወራል። በቃ በጣም አዝኛለሁ። ሁላችንም ወደ ሱባኤም ሆነ አርምሞ ስንሄድ ስልክ ብናጠፋ ይሻላል። ለምን ዓለም ላይ እኮ እዚህ እንደፈለግን ነው የምናወራውም ስልክም ሆነ የምንጠቀመው አይደል? እዛ ግን ስንሄድ ሀዘን ተጨንቀን ነው። እኔ አሁን ለምሳሌ እዛ ስሄድ ተጨንቄ ነው ማለት ለጸሎት ነው ለሀዘን ነው የሄድኩት። ምን ያደርጋል ስልክ የሚከለክለው ከዓለም የመጣ ነገር እንዳይረብሸን ነው። ከዓለም የሚመጣ አሁን እንተና ደውሎ እንደዚህ ሆነ ካለን ጸሎታችን እዛ የምንሄደው አይምሯችን ሰብስበን ለመጸለይ ለማልቀስ ለማዘን እስከሆነ ድረስ እዛ ስንሄድ ስልክ ማናወራ፣ ወሬም ደግሞ አያስፈልግም። እዚህ ዓለም ላይ ስንት ስናወራ አይደል እንደ የምንውለው? ለምን እናወራለን? በተለይ የሰማዕታዊ ቤት እውነት በጣም በጣም መልስ የሚገኝበት ቦታ ነው። እኔ ሱባኤና አርምሞ እንኳን ስጀምር በሰማዕቷ ነው የጀመርኩት። እኔ የትም ቦታ ሄዳለሁ፣ የእግዚአብሔር ቤት ሁሉም አንድ ነው። ነገር ግን ስርዓቱ እንደ ሰማዕቷ ቤት የሚሆን የለም። መሄድ ካለባችሁ ይዛችሁ፣ ካልሆነ ግን ሌባም ስላለ ቤታችሁ አስቀምጣችሁ ብትሄዱ ይሻላል። እውነት በጣም ፈተና ነው። እኔ እንደውም ምን ሰማሁኝ አባት ሲያስተምሩ ነበር። የዛን ቀን ጉባኤ ነበር እና በዛው ፈገግ ስላስባለኝም ስላስገረመኝም ልንገራችሁ። እኔ እንኳን ከአዳራሽ አልወጣም እንዳልኳችሁ አርምሞ ስለነበርኩኝ ማለት ነው። እና ሰውየው ሚስቱን ይጨቃጨቃታል። ሲገባ ሲወጣ የምታረገው ነገር ሁሉ አይጥመውም። ይቆጣታል፣ ይጨቃጭቃታል፣ አንዳንዴም ደግሞ ይመታታል። እና የሆነ ጊዜ በጣም ይታመማል እና ሰው ሁሌ ታዝናለች። መድኃኒዓለም ለምንድን ነው የማያከብረኝ? ለምንድን ነው ሲገባ ሲወጣ የሚገላምጠኝ፣ የሚሰድበኝ፣ የሚያመናጭቀኝ? እያለች ታዝናለች ማለት ነው። ከዛ በኋላ ሰውየው በጣም ታመመና ሐኪም ቤት ይሄዳል። ሐኪም ቤት ሲሄድ ምንም የለብህም አሉት። እስኪ ያደረሽንት ይዘና ብለውት በጠዋት ሄዶ የጠዋት ሽንት ሸንቶ ማለት ነው። የጠዋት ሽንት ሸንቶ አስቀምጦት ዞር ይላል። የሆነ ቃል ያስተካክል። ዞር ሲል ሚስትየው አደፋችሁ። አሁን ተደፋ ብትለው ሊመታት ነው፣ ሊቆጣት ነው። ስለዚህ ያላት አማራጭ የራሷን ሽንት ሸንታ ሰጠችው ማለት ነው። ከዛ በኋላ ሄድና ላብራቶሪ ተመርምሮ ውጤቱ ለዶክተሩ መጣለት። ለዶክተሩ ከመጣ በኋላ ሰውየው ደነገጠ። ዶክተሩ ምንድን ነው የነገር? አንተ ውጤት ተሳስተ ነው እንዲህ ብሎ ላብራቶሪውን ሄዶ ያናግረዋል። ኧረ አልተሳሳትኩም፣ ይኸው ጽፌበት እንደዚሁ ነው ምክንያት ይሰጠዋል። አምጣ ነው ያዋለው፣ እባክህ ራሴ ያዋለው፣ እንደውም ተሳስተ ነው ብሎ ሲያየው ያው ነው ውጤቱ። ከዛ ዶክተሩ ድንግጥ ይልና ምን ማድረግ እችላለሁ እንግዲህ ውጤቱን መንገር አለብኝ ብሎ ና ይለውና ሰውየውን ባልየውን ማለት ነው እንግዲህ እኔ ከላብራቶሪ ሰውዬም ጋር ተጣላሁ፣ ብዙ ነገር አየሁ፣ ግን አንተ ነፍሰ ጡር ነህ ሰውየውን ማለት ነው። ከዛ ሰውየው ይደነግጣል በጣም። እንዴት ሆኖ ነው እንዴት እንደዚህ ሊሆን ይችላል? እና ሰውየው ያዙ ይልቀቁኝ ይላል። እንግዲህ ይህ ውጤቱ
ላብራቶሪውም ጋር ሄዶ አሳየው። ውጤቱ ይሆነው በቃ ነፍሰ ጡር ነህ ይለዋል ማለት ነው። ከዛ ሰውየው በጣም ይደነግጥና በቃ እኔ ሚስቴን በድያት ነው ማለት ነው፣ እግዚአብሔር የእሷን ስራ ለእኔ ሰጠኝ፣ የእሷን ተፈጥሮ ለእኔ ሰጠኝ ብሎ ንስሐ ገባ ብለው ሲያስተምሩ ሰማው። በዚሁ አጋጣሚ ቃሎት ያሰማል። እኔ ፈገግ ስላስባለኝ ለእናንተ ልንገራችሁ ብዬ ነው። እና ሰብስክራይብ እያደረጋችሁ አይደለም፣ እኔ ከስር ከመሰረቱ መንፈስ ያደረሰብኝን ልጅነት ጀምሮ ያደረሰብኝን ጥቃት ልንገራችሁ ብዬ ነው። እና ሰብስክራይብ አድርጉ፣ ሰብስክራይብ እያደረጋችሁ ሼር አድርጉ። ይሄ ነገር በሁላችንም ህይወት ውስጥ ያለ ነው። አያት ቅድመ አያቶቻችን እንዳለ በመናፍስት አምልኮት ነው የተያዙት። እና ዛሬ ደግሞ ወደ ነበርንበት ስቀጥል አያቴ ጋር እየኖርኩኝ ነበረ። አባቴ እናት ጋር እያደግኩኝ ነበር። እና እንዳልኳችሁ አያቴ በህልሜ በጣም ነበር የሚያሳድደኝ። ሁሌ በጨለማ ሮጣለሁ፣ ባትሪ እያያዘ ያሳድደኛል። እንደገና የተሸጠው ቤታችንን እየዞረ በጣም ሲጮህ ነበር የማየው። ሲጮህ አያቴ ማለት ነው። እና አያቴን በጣም ልጅም ስለነበርኩ ፈራው ነበረ። እወደዋለሁ እኮ ግን ሲሄድ በቃ ያ በህልሜ ያየሁት ነገር ነበር የሚመጣብኝ። እና በጣም ሀዘንተኛ ነበርኩ። እነሱ የሚያደርጉልኝ ሁሉ ምንም አይጥመኝም ነበረ። እና ሀዘን በቃ ትንሽ ነገር ከተናገሩ ማልቀስ ነው። ትምህርት ቤት ሄጄ ማልቀስ ነው። ምን ይመጣብኝ ነበር አንዳንዴ ዛው ያን ጊዜ ማለት ነው እንግዲህ በዛ ሰዓት በትንሹ 12-13 ዓመት ሆናለሁ ማለት ነው። እና ብሞት ከአጎቴና ከእናቴ ጋር የምገናኝ ይመስለኝ ነበረ በዛ ሰዓት ማለት ነው። እና የሆነ በቃ የሆነ ራስን ማጥፋት የሆነ የሚያደርግ ነገር እንደዛ አይነት ስሜት ይመጣብኝ ነበረ። ከዛ በኋላ እየተማርኩኝ ነው 7ኛ ክፍል ላይ ስደርስ የሆነች ጎረቤት ልጅ ጋር ጓደኛ ሆንኩኝ ማለት ነው። እና እዛው የአያቴ ቤተሰቦች አጠገብ ወንድሟ መምህር ነው። እሷም እናት አባት የላትም። እና በዛ ሰዓት እናት አባት የሌለው ሰው ሁሉ ለእኔ ዘመዴ ነው። እሷም በ2 ዓመት በልጠኝ ነው። ከእሷ ጋር መሆን ጀመርኩኝ ማለት ነው። እና ከእሷ ጋር ሆኜ ልጅቷ ደግሞ በቃ በዛ በህፃንነት እድሜዋ ዱርዬ ናት። በቃ ታጨሳለች፣ ትቅማለች፣ በቃ ዱርዬ ሆናለች ማለት ነው። እና ግን ከእሷ ጋር ሲሆን ደስተኛ መሆን ጀመርኩ። ግን ቤት አልስማማም፣ ከአያቴ ጋር አልስማማ፣ ከአክስቶቼ ጋር አልስማማ። መነጫነጭ ነው፣ መጣላት ነው። በቃ ባህሪ ሁሉ ተቀየረ። አያቴን እየሄድኩ አየዋለሁ፣ ግን እንዳልስማማ ስል ልጄን እየበደላችኋት ነው፣ አምጡ ከኔ ጋር ትኑሩ ሲል ይጣላሉ፣ ከአባቴ ቤተሰቦች ጋር ማለት ነው። አምጧት እኔ ጋር ትደግ ሲሉ ይጣላሉ። ግን እኔ ደግሞ ከሱ ጋር መሆን አልፈልግም። በህልሜ እንደዛ ማታ ሲያሳድደኝ ምናምን ስለማይ አልፈልግም። ተመልሼ ነው የሚመጣው። ቀናየውና ተመልሼ እዚህ ይመጣለሁ ማለት ነው። ከእሷ ጋር መሆን ጀመርን። ከዛ በኋላ በቃም ከእሷ ጋር ሲሆን ደስተኛ የሆንኩ መሰለኝ። በልጅነቴ በቃ ሲጋራ ስታጨሳኝ እኔም አብሬ አጨሳለሁ። ሺሻ ሁሉ መንፋት ጀመርን፣ አብረን እየሄድን ማለት እንግዲህ በዛ ሰዓት በጣም ትንሽ ነኝ እኔ እንግዲህ 13-14 ዓመት ልጅ ሆኜ ከእሷ ጋር ሲሆን እንደውም ደህና ሆነች ብለው በቃ ተውኝ። ለምን ቤት እንዳይቆጣጠሩኝ በትንሽ በትልቁ ስለማለቅስ ማጥፋት ፈልግ ነበረ ማለት ነው። ከዛ በኋላ 7ኛ ክፍል 8ኛ ወደ 8 ሳልፍ ጓደኛ ያስኩኝ ማለት ነው። ጓደኛ ያስኩኝ ማለት በቃ በዛ ሰዓት እንደ እሷም ባል ስለነበራት አንቺም ጓደኛ መያዝ አለብሽ ምናምን ብላኝ በቃ ጓደኛ ያስኩኝ ማለት ነው። በዛ ሰዓት እንግዲህ ጭንቀትን የረሳው መስሎኝ ነው በእርግጥ እንደዛ የሆንኩት ማለት ነው። ከዛ በኋላ እንደዛ እየቀጠለ መጠጡ ምኑ ታውት በቃ በዛ እድሜ ሰው ደሞኛ ልጅነትም ስለነበረን ሰው ይጋብዘን ነበር በጣም በቃ። ከዛ ትምህርቱ እየቀረ መጣ። ትምህርቱ ሁሌ አንገባም፣ በቃ አልፎ አልፎ ካልሆነ አንገባም ነበረ። አያቴ በጣም እየታመመ ሲመጣ አንዳንዴም ቀን እየሄድኩ የእህቶቹ ልጆችም ስላሉ ቀን እየሄድኩ አየዋለሁ። ግን እሱ በጣም ይታመማል፣ ያለቅሳል። በጣም እየተሰማው መጣና መጨረሻ ላይ ንስሐ ገባ። አያቴ ንስሐ ገባና አስታውሳለሁ ቆረበ። የቆረበ ቀን እግሩን ያዘው፣ በቃ አልጋ ላይ ዋለ ማለት ነው። ልክ ከዛ በኋላ አልጋ ላይ ዋለ። አልጋ ላይ እየዋለም ቢሆን እኔ እንደዛ እንደሆንኩ ዱርዬ ሆኛለሁ ብያቸዋለሁ። ግን ሀዘኔ አልወጣም። በቃ ፎቶቸውን እያያዝኩ ማልቀስ ነው። መጨረሻ ላይ አያቴ ንስሐ ከገባ በኋላ አያቴ አልጋ ላይ ሲውል እዛም እየሄድኩኝ እሱንም እንትን ማለት ጀመርኩኝ። ጉርምስና መጣ። ይሄኛው አጎቴ ደግሞ ግን እንዳልኳችሁ መንፈሱ ግን እኔን ማሳደዱን አልተውም።
ሁሌ ቢያንስ ከ3 ቀን 1 ቀን ሲያሳድደኝ አየዋለሁ። የተሸጠው አያቴ ቤት ጋር ሁሌ ሲጮህ አየዋለሁ። ሁሌ ነው በቃ እሱ እንዲመጣብኝ አልፈልግም። አንዳንዴ እንዳልተኛ እያልኩ ራሱ ሌሊት ራሱ እነሱ ጫት ሲቅሙ እኔም ጫት እየቃምኩ ሁሉ ማድርበት ቀን ነበር ማለት ነው። በምን እንደማጠፋው አላውቅም። ግን ልጁኜ ምንድነው ልጁኜ እናቴ ቤተክርስቲያን ትወስደኝ ነበር። የማርያም ቤተክርስቲያን አለ እና ደግሞ አያቴ የሚቀድስበት የነበረ በፊት ዲያቆን ሆኖ የሚቀድስበት የነበረው ባለወልድና ቅዱስ ሚካኤል ቤተክርስቲያን ነበር እና እሱ ሲነግረኝ እናቴ የምትይዛ በቃ ልሞት ማለት ነው። ሆዷ ውስጥ ልሞት እያለ እናቴ የምትይዛ ለቅዱስ ሚካኤልና ለባለወልድ ተስሎ ነው የተወለድኩ። 3 ቀን ምጥ ይዟት ማለት ነው እና ዛም ቤተክርስቲያን ነበረ እና ልጁኝ እመቤታችንን በጣም ወዳት ነበር። በህልሜ ግን አልፎ አልፎ ቀይ ሴት አይ ነበር። አልፎ አልፎ ያ እንትኑ ሲያሳድደኝ አንዳንዴ የሆነች ቀይ ሴት ታቅፈኝ ነበረ። የአያቴ መንፈስ በህልሜ ሲመጣ አንዳንዴ በጣም የሚያስፈራው ነበር የሚመጣብኝ ሲያሯሩጠኝ ምናምን። አንዳንዴ ገደል ልወድቅ ስል የሆነች ሴት ስትደግፈኝ፣ ቀይ ሴት ናት ብቻ ስትይዘኝ ያለው እና እመቤታችን ናት እያልኩኝ አስብ ነበር እኔ ማለት ነው። እና እመቤታችንን በጣም ወዳት ነበረ ድንግል ማርያምን ማለት ነው። እና አንዳንድ ቀን ምን አደርጋለሁ፣ እመቤቴ ማርያም ኧረ እባክሽ ምንድን ነው የሌሊት መተኛት እንኳን አልቻልኩም። እናቴን ወሰድሽ፣ አባቴን ወሰድሽ፣ ማንን አጎቴን የምወደውን አጎቴን ወሰድሽ፣ ከማን ጋር እንድኖር ነው ዝም ብለሽ የተውሽኝ እያልኩ አንዳንዴ እየሄድኩ አለቅስ ነበር እዛ ማለት ነው። ከዛ በኋላ እንደዛ እያልኩኝ በመሀል እንግዲህ አረገዝኩኝ ማለት ነው። ገና በ15 ዓመቴ አረገዝኩ። እርግዝና ተፈጠረ። አያቶቼ ቀውጥ ይፈጠሩ። እንዴት እንደዚህ ይሆናል ብለው ተቆጡ። እንደዚህ ሆን ከዛ ከአያቴ ጋር ተጣሉ። አያቴ እናንተ ናችሁ ልጄ እንደዚህ ያረጋችኋት አትጠብቋት ብሎ ከእነሱ ጋር ኃይለኛ ጦርነት ተፈጠረ። እኔ ማርገዜንም አላወቅኩም ነበር። እንግዲህ ወደ 4 ወር ምናምን ሆኖታል ልጁ። ከዛ በኋላ ደግሞ ሌላ ጭንቀት። ከዛ አንደኛ ጓደኛዬ ያልኳችሁ ገና ተማሪ ነበር፣ እሱም ልጅ ነበር፣ 10ዎቹ ውስጥ ነበረ። ከዛ በኋላ አጎቴ ሲሰማ ነይ ወደ እኔ አለኝ ማለት ነው። ነይ ወደ እኔ ሲለኝ አጎቴ ታላቅ የእናቴ ታላቅ ወንድም እዚህ አዲስ አበባ ነበረ። የ7 ወር ነፍሰ ጡር ምናምን ሆኜ መጣሁ ማለት ነው አዲስ አበባ። ከዛ ህይወት እዚህ ቀጠለ። አያቴም እዛው እያለ እንደታመመ ቤት ቀረ። የአባቴም ቤተሰቦች ጠመዱኝ። በቃ በዚህ ምክንያት አዋረደችን ምናምን ብለው ጠመዱኝ። 8ኛ ክፍል ሚኒስትሪ እንደወሰድኩኝ ወደ አዲስ አበባ መጣሁ ማለት ነው። ከዛ በኋላ አዲስ አበባ መጥቼ ደግሞ እዚህ ከአጎቴ ሚስት ጋር ደግሞ ጦርነት። በቃ እንስማማም። እርጉዝ ነኝ፣ በዛ ላይ ልጅነትም አለ፣ ጉርምስና አለ፣ በዛ ላይ ነጭናጫ ነኝ፣ በዛ ላይ ሀዘን አለብኝ። እንዳልኳችሁ የእናቴ ፍቅር አለ፣ የአጎቴ ፍቅር አለ። ነጭናጫ ሆንኩ በቃ እዚህ እና ከእሷ ጋር ምንም ልንስማማ አልቻልንም። በቃ እሷም ወጣት ነገር ስለነበረች አትረዳኝም፣ እኔም ደግሞ አልሰማትም። በቃ ስራም አልሰራም ነበር እንደዛ ሆኜ። በቃ ግን ተመስገን እንደዛ እየሆነ 9 ወር ሆነኝ ማለት ነው። ልጄን ወለድኩኝ። ልጄን ወልጄ ክርስትና ካስነሳው በኋላ አጎቴን ነገር አያውቅም፣ እንደምትናገረኝ ምናምን አያውቅም። ግን ጎረቤት ታይ እስኪ ቤተሰብ ከሌላት እኮ እየተሰማት ይሆናል ገፊ ነሽ ምናምን እያለች ትቆጣኛለች ማለት ነው። በዛ ሰዓት በጣም ይሰማኝና ሰዓት ማለት ነው የሆነ እሷ መደብደብ ነበር ሁሉ የምፈልገው እና መንፈሱ ተከትሎኝ እዚህ መጥቷል። ልጄን ከወለድኩኝ በኋላ ልክ ልጄን ሳይ በቃ ተጽናናው ማለት ነው። እግዚአብሔር መልካም አይደለ? እሱን ሳየው በቃ ልክ አጎቴን ይመስለኛል። አጎቴን የወለድኩት ሁሉ ነበር የሚመስለኝ። ደግሞ አያቴ ደስ አለው። በቃ ወንድ ልጅ ወለደች ሰይ የልጅ ምትክ ተካሽልኝ ብሎ ሂዶ እንደውም ሲነግሩኝ የዛን ቀን እንደዛ ሆኖ ይዘውት ደግፈውት ሂደው ባለወልድና ቅዱስ ሚካኤል ለካ ተስሎልኝ ነበር። ልጄን በሰላም ገላግልልኝ እንዳትሞትብኝ ብሎ ተስሎ ነበረ ለቅዱስ ሚካኤልና ለባለወልድ ማለት ነው። እንግዲህ አስቡ፣ እኔም ስወለድ በባለወልድና በቅዱስ ሚካኤል ነው በስለት የተወለድኩት ማለት። ልጄም እንደዛው ከወለድኩ በኋላ ህይወት ቀጠለ። ከዚህ በኋላ ነው እንግዲህ የኔ መከራ የጀመረው ማለት ነው። እና ከአጎቴ ሚስት ጋር አልተስማማንም። አጎቴ ሚስት ጋር ልንስማማ አልቻልንም። እንዳልኳችሁ ገና 16 ዓመቴ ነው። በዛ ላይ ደግሞ ጉርምስና አለ፣ በዛ ላይ ሀዘን አለ። ከእሷ ጋር ልንስማማ አልቻልንም። በቃ ከቤት ወጣሁ ማለት ነው።
ከዛ ሰዎች ሲያዩኝ እንደውም ወደ ፖሊስ ጣቢያ ይዘውኝ ሄዱ፣ መንገድ ላይ አግኝተውኝ ማለት። ለምን በጣም ልጅ ስለነበርኩኝ በዛ ሰዓት። ይህ የሚሆነው መቼ ነው እንግዲህ 99 ዓመተ ምህረት ማለት ነው የምነግራችሁ። ልጄን ይዤ መንገድ ላይ ሲሄድ ሰርቃ ነው ብላ እንደውም ፖሊስ ጣቢያ ይዛኝ ሄደች። ፖሊስ ጣቢያ ይዛኝ ስትሄድ እዛው አካባቢ ስለነበርኩ የሚያውቁኝ ሰዎች የከሌ እኮ የእህት ልጅ ናት ምናምን ብለው አስለቀቁኝ ማለት። ሰርቀሽን የራስሽ ልጅ ነው አይደለም ብለው የራሴ ልጅ ነው 2 ወር ከምናምን ነው በዛ ሰዓት ብዬ። ከዛ መልሰው ቤት አስገቡኝ። ቤትም ገብቻ አሁንም እንዳልኳችሁ ልንስማማ አልቻልንም። አጎቴ ሁሉ ነገር አያውቅም፣ ስራ ስለሚውል ቤት አይውልም። እሷም ልጆች አሏት። ድጋሚ እንደገና ወጣሁ። ወጥቼ ደባል ተከራይቼ ሰፈር ቀየር አድርጌ ደባል ተከራይቼ መኖር ጀመርኩኝ ማለት ነው። እዛ ደባል ገብቼ ምን ልስራ፣ ምን የምሰራው ነገር ሁሉ ግራ ገባኝ። ከዛ የሆነ ቀን ልብስ ጠቢ ብለው የሆኑ ሴትዮ ይዘውኝ ሄዱ ማለት ነው። ልብስ ጠቢ ብለው ይዘውኝ ሄደው ህዝብ ልብስ ነው ያወጡልኝ። አንደኛ ልጅ ነኝ ብያቸዋለሁ። ስራ እንኳን በደንብ ሰርቼ አላውቅም። ወገቤንም አመመኝ። በዛ ላይ በደንብም አልታረስኩም አይደለም፣ ወገቤንም አመመኝ። ከዛ በኋላ ምን የምሰራው ነገር ሳስብ ሰዎች አንዳንድ ሰዎች እያገዙኝ እያዘኑልኝ ብር የሚሰጡኝ ሰዎች ነበሩ በዛ ሰዓት ማለት ቤት ኪራይ ምንም የሚከፍሉልኝ ሰዎች ነበሩ። ከዛ በኋላ ጧፍ፣ ሻማ፣ የቤተክርስቲያን ንዋየ ቅድሳትን ቤተክርስቲያን በር ላይ መሸጥ ጀመርኩ። መሸጥ ስጀምር ልጄንም ይዤ ነው። ብዙ ሰው ልጅሽን ስጭን እኛ እናሳድገው ይሉኝ ነበር ማለት ነው። ፀሐይ አታስመቹ፣ ጠዋት ብርድ አታስመቹ፣ ስጭን ልጅሽን ይሉኛል። ግን አልሰጥም አልኩኝ። ገና ልጅ ነሽ አንቺ ለምን እንደዚህ ትሰቃያለሽ ሲሉኝ እያዘኑልኝ ይገዙኛል። ብዙ ሰዎች ልብስ ይገዙለታል ለልጄ፣ ጫማ። መልካም ሰዎች አሉ ብዙ ሰዎች ነው። በዚያው አጋጣሚ ግን አመሰግናቸዋለሁ። እንደዛ እያልኩኝ እዛ ደባል የተከራየሁበት ቤት ደግሞ በቃ ከባድ ሆነብኝ። እዛ ነፍሳቶች ይመጣሉ ሌሊት። ጉንዳን በተለይ ከቤት አይጠፋም እና ብዙ ጊዜ ልጅም ስለሆንኩኝ ዝም ብዬ ነው የምተኛው። ልጁን ትቼው ማለት አጠገቤ ልጁ ጉንዳን ተበልቶ ሌሊት ዋይ 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 ብሎ ያለቅሳል። ብዙ ቀን ነው እና በቃ ልጄ ቀይ ነው በጣም ሰውነት ሁሉ እንትን ብሎ አባብጦ ነበር የማገኘው። ከዛ በኋላ ቤት መፈለግ ጀመርኩኝ፣ ሌላ ማለት ነው። ሌላ ቤት አነስ ያለች ቤት ሆና ቤት መፈለግ ጀመርኩኝ። ቤት ስፈልግ የሆነ ቤት አገኘው 90 ብር በወር ማለት ነው። ትልቅ ግቢ ነው። ግቢው ራሷን የቻለች ቤት ናት። መስኮት አላት፣ ሊሾ ናት፣ ኮርኔስ አላት የምታምር። እንግዲህ በዛ ሰዓት 90 ብር ብዙ ብር ነው ማለት ነው። አነስ ያለች ቤት ናት፣ 1 ክፍል ቤት ናት፣ ግን መስኮት አላት። በቃ እዚህ መግባት አለብሽ ሲለኝ ደላላው እሺ ብዬ ገባው ማለት ነው። ከዛ ልክ ግን እዛ ቤት ስገባ ቤቱ ይቀፍክብድ ይላል። የሆነ የሚያምር ቤት ሆኖ ግን የሚከብድ ቤት ታውቃላችሁ። እኔ ግን ያው እንዳልኳችሁ ምን ግን ለጊዜው እኔ ለችግሬ ነው እንጂ ማለት እኔ ያህልም ቦታም አልሰጠሁት። እንዳልኳችሁም ደግሞ ልጅነት እኔ በዛ በጣም ብዙ ጭንቀቶች የልጄም ሁኔታ ኃላፊነት ስላለብኝ ማስበው ስለዛ ነው እንጂ ብዙም ግን ስገባ ቀፈፈኝ ቤቱ። አስጀምሮ ላስፈጸመ ክብሩ ይስፋ ለመድኃኔዓለም። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።